ልጆቻችን ዱባይ ገብተዋል። ዱባይ ገብተዋል። ተቀበሏቸው ዱባዮች ማለት ነው። ዋው እንዴት አባቱ ነው ያመረባቸው! ንጉስቷና ንጉሱና ንጉስቷ ማለት ነው። ቅበጭበት ሩት አንቺ ምን አለብሽ እና በጣም ነው ደስ የሚለው። እንኳን ይሄን ቀን አቀረበላችሁ እግዚአብሔር ይመስገን ማለት ነው። ለዚህ ቀን ያደረሳችሁ አምላክ እና በስማ በጣም ነው ያመረባችሁ። ፏፈሽ ብላችኋል የሌለ ማለት ነው። በሰላም ሄዳችሁ በሰላም ፕሮግራማችሁን አጠናቃችሁ በሰላም ተመለሱ። የመልካም ምኞቴ ነው ማለት ነው። ሁላችሁም መልካም ምኞታችሁን ግለጹላቸው። እኔ በጣም ወድጄዋለሁኝ። የእውነት በጣም ያምራል ማለት ነውና መልካም ጊዜ ይሁንላችሁ። የዱባይ ቆይታችሁን ደግሞ እስከምናየው ቸኩለናል፣ ጓጉተናል ማለት ነው እና መልካም ጊዜ ይሁንላችሁ። ሁላችሁም አብረዋችሁ የሚሄዱትን ጓደኞቻችሁን ምናምን በቃ ብቻ ደስ ይላል። መልካም የትዳር ዘመን ይሆንላችሁ። እኛም እናጨበጭባለን። እዚህ እኮ ነን። ወይኔ አወራሪ የቅናት ነው የሚመስለው አይደለ? ግን ደስ ይላል። እግዚአብሔር ቀናለሁ ግን መንፈሳዊ ቅናት ነው። እሺ ያኔ በቃ በዛ ቦታ ብሆን ብዬ አስባለሁ።